ይህን ምልክት ከኦክቶበር ወይም ከጥቅምት 7 2023 አንስቶ ማንኛውም እስራኤላዊ ያደርጋል። በዚህ 843 ቀናት ውስጥ በኋላ ሁሉም በእስራኤል በአዛ በሐማስ የተጠለፉት የእስራኤል ዜጎች በዛሬው ዕለት የመጨረሻው ተመልሷል። ለክብር የቀብር ስነ ስርዓት በእስራኤል ሀገር ላይ ተመልሷል፣ ለቤተሰቡ ለሕዝቡ። ስለዚህ ከዛሬ ጀምሮ ይሄንን ምልክት እናወልቃለን። በእግዚአብሔር ፈቃድ እንደገናም አንጠቀምበትም። ምክንያቱም እምነታችን፣ ተስፋችን ከጎረቤቶቻችን ጋር በሰላም ለመኖር በሰላም ለወደፊቱ የሰው ልጆች በአንድነት በመተባበር እንድንኖር እምነታችን ነው። የእስራኤል ሕዝብ የእስራኤል መንግስት ዜጎቿን በጠላት እጅ የማይተው መሆኑን ይሄም አንዱ ማረጋገጫ ነው።